ይሄንን አፕሊኬሽን አደራችሁ ለክፉ ነገር እንዳትጠቀሙበት። ስልካችሁ ተዘግቶ አሊያም ሌላ አፕሊኬሽን እየተጠቀማችሁ ሳለ ሰዎች ሳይውቁባችሁ በድብቅ ካሜራ እንድትቀርጹ ያስችላችኋል። አፕሊኬሽኑን ከከፈታችሁ በኋላ እዚህ ጋር ከታች ሪከርድ የሚል አለ። እሱን ስትነኩ እዚህ ጋር የፍሮንት እና የባክ እንድትመርጡ ይጠይቃችኋል። ለምሳሌ እዚህ ጋር የባክ ነክቼ እዚህ ጋር ሪከርድ ማድረግ ይጀምራል ማለት ነው። ከዛ በመሃል ወጣችሁ ሌላ አፕሊኬሽን መጠቀም ትችላላችሁ ወይም ደግሞ ስልኩን መዝጋት ትችላላችሁ ማለት ነው። እንደዚህ ኦፍ አድርጋችሁ እንደዚህ ስልካችሁ ዘግታችሁ ቢሆን እንኳን ሪከርድ እያደረገ ነው። አሁን ከባክ ሪከርድ ያደርጋል ማለት ነው። አሊያም ሌላ አፕሊኬሽን መክፈት ትችላላችሁ። ለምሳሌ ቴሌግራም አፕሊኬሽን እየተጠቀማችሁ ሊሆን ይችላል። አሁን ካሜራው ከኋላ ሪከርድ ማድረጉ ይቀጥላል ማለት ነው። ማንም ሰው አይነቃባችሁ። ከዛ ሪከርድ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር የስቶፕ ምልክት አለ። ስቶፕ ትሉታላችሁ። ከዛ ኦኬ ትሉታላችሁ። ከዛ ሪከርድ ያደረጋችሁትን አሁን ለማየት ከፈለጋችሁ እዚህ ጋር ለምሳሌ ማየት ትችላላችሁ ማለት ነው። እንደዚህ ሪከርድ እያደረገ ነበር ማለት ነው። ይሄን አፕሊኬሽን ከየት እንደምታወርዱ ላሳያችሁ። ፕሌይ ስቶር ትከፍታላችሁ። ሰርች ምልክቷን ትነካላችሁ። ከዛ እዚህ ጋር በኋላ ዋሊያ ቴክ ብላችሁ ሰርች ታደርጋላችሁ። ከዛ ይሄንን አፕሊኬሽን ኢንስቶል ታደርጋላችሁ። እኔ ኢንስቶል ስላደረኩት ነው። ከዛ ኢንስቶል ካደረጋችሁት በኋላ ኦፕን ትልታላችሁ። አፕሊኬሽኑ እንደዚህ ከከፈተ በኋላ እዚህ ጋር ሰርች ላይ ከላይ ያለውን ነክታችሁ ሲኤምአር ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ ኢሜጅ እና ጽሁፍ ይመጣላችኋል። እሱን አንዴ ክሊክ ታደርጉታላችሁ። ከዛ እንደዚህ ጽሁፎችን ወደ ታች ትንሽ ስክሮል እንዳደረጋችሁ እዚህ ጋር ኢንስቶል የሚል ታገኛላችሁ። እሱ ኢንስቶል የሚለውን ነክታችሁ አፕሊኬሽን ወደ ስልካችሁ መጫን ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት ፎሎው፣ ላይክ፣ ሼር እንዲሁም ሪፖርት ማድረጋችሁ እንዳይረሳ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ ይመቻችሁ።